ኮፍያ ለሴት ልጅ ኮፍያ ባለፈው ያለው ሰምተሃል? ምን ብሏታል? አራዳ መሆን አለብሽ አንቺ፣ አነጋገርሽን ሁሉ ነገርሽ መቀየር አለብሽ። እኛ አሁን ገብተን አነጋገሯንም አለባበሷን መቀየር አለብን። ምን አገባ በነካች ባክፋት ምናምን ነጭ ሆናለች። በቃ ፊቷን አንተ አትንከባባ። ያማን አረ ልቀቂኝ። አይመለከትም እንዴ? ምን ልታረገው ነው ልጅ? ምን ልትሆን ነው? ቆይ ልቀቂው። ማን ተጎት መናት አረገኝ እንዴ? ሳሚ የመረረኝ ነው። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን፣ እግዚአብሔር የተመሰገነ ይሁን። የናቲ ቤተሰቦች እንዴት ናችሁ? ትንሽ ጠፍተናል ሰሞኑን። አለን እንግዲህ ያው ናቲ ያው በጣም እያስቸገረን ነው፣ እያያችሁ ነው ቤተሰቦቻችን። እና እናቱ የምትለውንም አይሰማም፣ እኛ የምንለውን ጓደኞቹም አይሰማም። በእርግጥ ያው የተፈጠረው ነገር ደስ አይልም። ማዘር ያው የድሮ ስርዓት ላይ ናቸውና እሱም ደግሞ ያው እሺ ማለት አለበት። አንዳንዴ ስታስቡት ዞሮ ዞሮ እናት ናት። በቃ ለልጇ በደንብ ታስባለች። ራሳችን እኔ አሁን ከማስበው እናቴ ታስብልኛለች። እና ያው እሷ ልጅቷ ላይ ወይ ጥሩ ነገር ብታይ ናቲ ደግሞ የሆነ አቅጣጫውን እየሳተ ምናምን ስላየችው ሊሆን ይችላል እና ከክፍለ ሀገር ሚስት ያመጣችለት ቤተሰቦች። እሱ ግን እንዳያችሁት ነው። በቃ ልጅቷንም አልቀበል ብሏል። ከእናቱ ጋር ጭራሽ እንዲሁም ጸብ እየፈጠሩ ነው ያሉት እና ቤተሰቦች እኔ ደግሞ በጣም የገረመኝ ያው ባለፈ አይታችኋል እናንተ ራሱ ናቲ የጠየቃት ጥያቄ ገርሞኛል በጣም ማለት ምን ፈልጎ እንደሆነ ድንግል ነሽ ወይ ብሎ እኔ ናቲ ሳሚሻ ልብስ መጣው አንተሽ ዛሬ ጉድ እንሰራለን። ኧረ እኔ በእናትህ ቆይ ባለፈው ምን አስቦ ነው ድንግል ነሽ ብሎ የሚጠይቃት? ኧረ በእናትህ በጣም እንጃ። ብቻ እነዚህ ልጆች ሌላ ታሪክ ውስጥ እየገቡ ነው። እኔ ቪዲዮውን አይቻለሁና ድንግል ነሽ ምናምን ብሎ ጠይቃት። በዛ ላይ ደግሞ አንቺ አለባበስሽን ቀይ መቀየር አለብሽ፣ አነጋገርሽ መቀየር አለብሽ፣ አነጋገርሽ ልብስ ነው የተባባል ነው። ለእሷ ነው ኮፍያ ይዘን መጣ እኮ ኮፊታ ራፕ ምናምን ማድረግ አለበት። ኧረ ተው ይዘዲን እንደው በአላህ ኮፍያ ለሴት ልጅ ኮፍያ። ባለፈው ያለውን ሰምተሃል? ምን ብሏታል? አራዳ መሆን አለብሽ አንቺ፣ አነጋገርሽን ሁሉ ነገርሽ መቀየር አለብሽ። እኛ አሁን ገብተን አነጋገሯንም አለባበሷን መቀየር አለብን። ቀይር ማድረግ አለብን። እንደዛ አድርገን እንጠብቀዋለን። እና ደግሞ እኔ ሲጀመር ቆይ እሱን ራሱ ቅጥል ለማድረግ እፈልጋለሁ። ይዘዲ ይኸው ቤተሰቦች፣ እኔ አሁን ሳሚ ለቤተሰቦች ማሳየት አለብን። እናሳያቸው። ከምሬ አሁን ያመጣሁላት ምንድን ነው ያሰብነውንም ሀሳብ ንገራቸው ለቤተሰብ ትሆናታለች። ግን አዲስ አንተ ነው ደግሞ አንተና እኔ አይደለም ሱሪ ነው እሱ ጃካ ነው። ይሄ አሪፍ ነው። በቃ ይሄ ግን ይቅርብህ። ለምን አሪፍ ትለብሳለች? አንተ ኮፍያ ለብሳለች። አይ ሳሚ ደስ ሊለው ይችላል እሱ ኮፍያ አድርጋ የባሰ ይገጠር ሰው እሱ የሚወደው በቃ ፖስሞቲክስ የተቀባባሽ ምናምን ሴት ነው የሚወደው። አንተ የሆነ ፌክ የሆነች ሴት ነው የሚፈልገው እሱ። ምን ያደርግለታል? ኦሪጂናል ሴት እያለች ከገጠር ስንትች ንጹህ ሜካፕ አትቀባ። በዛ ላይ ደግሞ ድንግል ናት እርግጠኛ ነኝ። ምን አለችው ግን ባለፈው? አይ ግን በዚህ አጋጣሚ ሳሚ ኮሜንት ላይ አንተን እቺ ልጅ ተወዳታለህ ምናምን ነገር ያሉ ነበር። ተወዳታለህ መልስላቸው። እኔ መውደድ አልወዳትም፣ ግን ዛሬ ይዤ የመጣሁት ሀሳብ አለ ቤተሰቦች፣ ለእናንተም ለይዘዲንም ልንገረው። ዛሬ አሁን ያሰብኩት ሀሳብ አለ አይደል? ምን አስበሃል? እስኪ ለኦዲየንሶችም ንገራቸው እስኪ። እኔ አሁን ዛሬ አንተ ትገባለህ ቤት፣ ከዛ በኋላ ይሄንን ልብስ እንድትቀይረው ትነግራታለህ። ከዛ በኋላ ምን ትላታለህ? ናቲ ከመጣ በኋላ ይኸውላችሁ ቤተሰቦች፣ እኔ ይህንን ሀሳብ ያመጣሁት እሱም እሺ እንዲል። አሁን እኛ የሆነ ነገር ልጅቷ ተፈላጊ እንደሆነች ስናሳየው ምናምን ቆንጆ እንደሆነች ስናሳየው እሱም እየወደዳት ይመጣል። እሱ ልክ ነህ እኮ እሱን አስቤ ነው። ስለዚህ ማለት አንተ ትገባና ልብሱን መጀመሪያ እሱ ሳይመጣ እሱ ቤት የለም፣ እሱ ሳይመጣ ልብሱን ቀይራ ምናምን እንድትጠብቅ እናረጋታለን። ከዛ በኋላ እሱ አይደለም ማለት አንድ ስልክ ነው አውራ ጨርስ እና ቤተሰቦች እኔ ሀሳብ ያውን ይኸውላችሁ እሱም ቤት የለም። ይህንን ልብስ ካስቀየርናት በኋላ ያው ይዘዲን በቃ የፍቅር ጥያቄ እንዲያቀርብላት ነው የፈለግኩት ማለት ነው። ምክንያቱም ናቲ ልጅቷን በቃ ተፈላጊ እንደሌላት ቆንጆ እንዳልሆነች የገጠር ልጅ እንደሆነች ምናምን እያያት ስለሆነ
በቃ የሆነ ሰው ፍላጎት ካለው እሷ ላይ የሆነ በቅናት ሊወዳት ይችላል ብዬ አስቤ ነው ይዞ አሁን አንተ ትገባና ይኸውልህ አፈቅርሻለሁ የምትላት ሳሚያት ቀል ግግም አዎ ግዴታ ነው እና ታዲያ አይስለ እኔ ላይም ጥርጣሬ ምናምን ነገር እንትን ለምን አንተ ደግሞ በእናትህ ተማክረናል እንኳን እንደዚህ ብዬ ታይታል ፍፄ ባለፈው አሁን መሳቅ አልፈልግም እንትን ጠይቋት ድንግለሽ አለሽ ሲላት ይሩጥ እመቲ ለምቲ ነው የምናገረው ምናምን ብላ ትደውል ምናምን አይታላ እና በጣም ነው ያ በቃ እንትን ያለኝና አሁን ምቺጂ ታመራለች ወደ ስሬስ ነው ነገሮች እንትን ምትል ታመራለች ለማዞር ደውላ ትናገራለች ማለት አንተ አግኝታ ነው እንዴ ጀመረስ ኧረ ሳሚ አይባልም ተው አንተ ወዳታል ግን ሳሚ እኔ ገጠር ልጅ ባገኝ ማለት አይኔን አለሽ ቀጥታ ነው የምገባበት ይሄ ፈዛዛ አንተ ጭራሽ እኔ ወንዳይታ የምታውቅ አይመስለኝም ልጅቱ ትመስለኛለች እንጂ እሱ ያሾፋል በእናትህ ታምር ጥርሷ ራሱ በእናትህ ጥርሷ ፈገግታዋ በጣም ነው የሚያምር እኔ ይልቁንስ እዚህ ስመላለስ የሆነስ ፍቅር እንደ ይኸውልህ ስለዚህ አሁን አንተ ትገባና ናቲን እንጠራዋለን መጀመሪያ ካስቀየር ነው ማለት እሺ በለኝ በእናትህ አሁን ገብተን ምናምን እንዳንጨቃጨቅ አይዞ ባለ እኔ እኮ አሁን ገብተን ማድረግ ያለብን ሳሚ ነገር ልብሱን እናስለብሳታለን የሆነ ነግረን አውርተን ምናምን እሱ የሚወደው እንደዚህ ቻይኒዝ ሴት ነው ምናምን ብለን ለእሷ እናስረዳና ይሄን እናስለብሳታለን ከዛ በኋላ አነጋገሯ ምናምን በቃ እንዲስተካከል ማድረግ ያለብን እኮ እንደዛ ካልን በኋላ አንተ ደግሞ እኔ ወድጃታለሁ በቃ እንዲሁም እንደዚህ ስትለብስማ በጣም ያማረች አንተ እኮ ነው በኦዲየንስም እየተጠረጠርክ ያለው እኔ አንተ ይመታኛል እኔ ሲጀመር ይጠረጥረኛል እንደዚህ አይነት ነገር ላይ ኦዲየንሶችም ጠርጥረዋል እኮ አንተ ተወዳታለህ እያሉ ነው ሁሉ እንዲያማል እንዴ ባገኛለሁ ኢክራም እንዳትገልህ ሳሚ ተዋት እባክህ ሳሚ በቃ አሁን በቃ ገብተን ማለት ቶሎ ማለት ሰዓት ሚለን ይሄ ሰውዬ እንዳይመጣብኝ ይለምን እኔ ግን አላልኩም ከመጣ ችግር ነው ሳሚ አንተ ነው የምትላት እና ንግባ እና ችግር ያለውን ነገር በቃ እንጨርሳለን ምን አባጊንተ ነው እንደ አንተ ራስህ ምን ብትወድ ምን እንደሚያስገኝ አንጠግቦሽ እንዴት ዋልሽ? እሺ ሰላም እሱ ሳይኖር ጀመርከው? ምን አደረኩኝ? ነይ ማንጠግቦሽ አንገባም እኮ ነይ ወደዚህ አንገባም ነይ በእናትሽ አሁን አንቺ እንትንሽ እራሱ መቀየር አለብሽ ኑ ግቡ እንትን ነው ምናምን አትበይ በቃ ይኸውልሽ ነይ ቆይ የምነግርሽ ነገር አለ ለምን ልጁ እንደዚህ እየሆነችበት እኮ ነው እንትን ያላት እሱ የናቃት እሱ ስንት እዚህ ያሳለፈ ስንቱን ሴት እያተራመሰ ይኖር ልጅ አንተ ቀዚህ ሚና አየሩም እዚህ አይሻል እዚህ ከሆነችማ መቼም ማይወዳት እንግዲህ ውጭ ምን አላችሁ ችግር የለም ላንቺም አምጫ እንጂ እኔም ልምጣ ኧረ አምጫው ላንቺ እኔም ልምጣ ትላለች እንዴ ገጠር ሰው ማን ይወዳል ናቴ ከተማ ልጅ ነው ገጠር ቢወለድም እዚህ ነው ያደገው ታውቂው ነይስ ከምጭ እስኪ ባህል ቁጭ እስኪ ባህላችን ቁጭ አራኒ ወጣሻለ ነይ አራዚ አይ ተንጠቀጣ አንተ ዳር የምትለው ነው ለፊት ነገር ነው የፍፄ ማዘር ትገላለች ሳሚ እኮ ይወድሻል አንቺ በጣም በህትነት እህቱ አይደለም እኮ በህትነት እኮ ተወጃለሽ አንቺማ ዲዮ ወንድም ያደረገው ደግሞ እሱ የሚለውን አትስሚ እኛ ዛሬ ይዘነው የመጣነው ነገር አለ እኮ እንንገርሽ ይኸውልሽ አሁን ናቲ የከተማ ልጅ ነው ታውቂያለሽ የሚወደው ሴት ደግሞ እንዳንቺ እንደዚህ ናቲዬ ምናምን እያልሽ ሳይሆን የምትናገሪያቸውን ቃላቶችሽን ራሱ ማለት የፍቅር አድርጊለት አባባልሽ እኮ በርግጥ ለእኛ ደስ ይላል እኛም ወደነዋል ናቲ ግን አልወደደው እንጂ በጣም አሪፍ ነው አነጋገርሽ ግን ለናቲ ስትይ ግን አዎ የሆነ ቀየር አድርጊውና የከተማ ልጅ ለመሆን እስቲ ሞክሪ ልብስም ቀይሪ ምናምን ራስሽን ጠብቂ ከዛ እኮ ይወድሻል ቆንጆ ነሽ እኮ የሚጎልሽ ነገር የለም ትጠብቃለሽ ግን ይሄ አሁን የከተሞቹ እንደሚለብሱት ምናምን ሴቶች የለም አጫጭር ነገር ምናምን ለዛ ነገር እስኪ ያው ተሞክሮ በእንደዛ ወይ እኮ ከምር እኮ እንደዛ ሞክሪና ማለት ነው
ካልወደደሽ እኔ እቀጣለሁ። ለምን መሰለሽ ማለት ነው እዚህ ጋር ቀስ እያልሽ አንቺ ናቲን ታስተካክላለሽ። እና ሴት ልጅ አይደለች እንዴ? እሱ ልጅ አሁን በቃ የሚፈልገው ፖስሞቲክስ የተቀባባች የሚያየውና ያንን ነው ገባሻ? የሚያየን ስለሆነ ለዛ ነው እንደዛ ምንሽ እንጂ እኮ አንቺ ታስተካክላለሽ። ለእሱ አንቺ አንሰሻለም። ግን አሁን እስከሚወድሽ ትፈልጊያለሽ አይደል? እንዲወድሽ ትፈልጊያለሽ። እኔ ኮልደኝ ደስ ይለኛል። እንደዚህ አትበይ። ይኸው ከአሁን ጀምሪ በቃ አትሽኮርመኝ። እሱን ስታይ ምናምን አወራርሽን አስተካክል እና ደግሞ ልብሶቹ እነዚህ ትቀይር። አሁን ምንልሽ ማለት ነው ባጭሩ ምንድነው ልብስ አምጥተንሽ ትለብሻለሽ። ልብስ እንዴ አሁን የከተማ ልብስ ምን አይነት ነው? ምን አይነት ነው? ምን እንደምትለኝ እኔ እኮ አይገባኝም። የምትለኝ እንዴት ነው የሚግባባው ታዲያ? ናቲ ራሱ እንደዚህ አረገ። ምን አይነት ነው እንደው ልብሱ ሳሚ ሰው ልጅ እንደዛ ተሰቀጣው። ሳሚ እዚህ ጋር ምንድነው የመጣንበት ምክንያት ምንድነው? ሳሚ ታውቃለህ፣ አማርኛውንም ትንሽ ለመቀየር ምናምን። ስለዚህ አንተ አስተምራት አማርኞች ምናምን ጥቅሙ ቃላቶች አሁን ሲመጣ ነገር አሁን ይኸውልሽ እሱ ሲመጣ ማለት ቆይ መጀመሪያ ልብሱን ትልበስ ይጂና ይሄንን ለብሰሽ ነው ይኸውልሽ። አንቺ እሱ እንዲወድሽ ከፈለግሽ ይኸውልሽ እኛ ምንልሽ ማረጋገጥ ካለበዚያ አንተ የምናን እያልሽ ትመለሻለሽ ወደ ሀገር። ኮፊታ ሳሚ ያማለ ሳሚ እሱ ሳሚ አንደስከታም አልኳል ነገርኳል። በቃ ስራ በቃ ዝም ብለህ ስጣት በቃ ትልበስ። ሙሉ ይሄን ልብሳት ቀይረሽ ነው ሙሉ አሁን ቀይረሽ አልብሳት። ለካ ወንድ ነህ። እሺ ይቅርታ። እንደው በዛው ምግብ ላንጣላችሁ። አረ እንደው በእናትህ እንደው እናመሰግናለን። በቃ አይ በጣም አዛኝ እኮ ናት። እንዴት ፍፄ ልተዋት? አይ ፍፄ ግን አንተ በጣም በቃ የተረገመ ልጅ ነው። ይመጨረሻ ነገር የለም እሱ ነው። እሪ በእናትህ አንተ በእናትህ ይኸው እስኪ ለኛ ራሱ እንዴት ላሰበችልኝ ምግብ ብሉ ምናምን። እሱ እኮ አንድ ቀን ቤቱ ስንመጣ እኮ ምግብ ላምጣው ነው ያውቃል። ሙሉ እዚህ ጭቅጭቅ ብሎ ነው ያውቃል እንዴ? ሌላው ይቅርና አንተ ቤት መጥቶ ራሱ ጭቅጭቅ ነው የሚፈጥረው። በቃ አንተ በሩን አዘጊው አንተ ጎሽ ቀረሰ። አያ በቃ አሳብዷታል። ልጁ አሳብዷታል። አያ በቃ በዛባታ ነገሮች ተዘራረቡባት ስል እሱ እያጨናነቃት እኮ ነው። ያው ትረሳለች። አይ እሱን በርግጥ ወጣ። ስለዚህ አንተ ትለዋለህ ሲመጣ እኔ ወድጃታለሁ አትለው ይዘድ የመጀመሪያ እስኪ ልብሱ ለብሳት እንጣ። አሁን ሳሚ ስማኝ፣ ቆይ እስኪ ሳሚ ገኒናም ደህና ናት? አልጠየኩም። ደህና ነች። ከምርህ ነው? ኢክራምስ አሁን ተረጋጋች ምናምን? እና ሳሚ አንተ የለበሰሽ ልብስ ሳሚ ደበራለች። ትልበስ እንጂ እና ውስጥ ቁጭ ካለ ቆይ ልብሳት እንጣ እንጂ ሳሚ ማንጠግቦሽ ጨረሽ ሱሪውን ገልብጣና ለብሰ ምን ነው የተለቀሽ? አረ ገልብጣሽ ለብሰሽ። አረ አይተልቅም ግን አልብሳ ግባናሽ ልጅ ልፈታ ግባ ሄድ አልብሳት። አረ እዛ ዙሪያ ልጅ ሳቢ ያስተካክልላት ግባና ተው በቃ ነይ፣ ችግር የለም ይሁን ነይ በቃ። አረ ታዝሮ አንተ እንዴ አንተ ሼፒ ናታ እሱን አላየሁም። ልበሻት የፈለግሽው ከላይ ልበሻት። ቶሎ በይ ነይ በቃ ከጨረሽ። እውነትም ከዚህ ልጅ ፍቅር አንተ ነው እንጂ እየተጠረጠርከው በኦዲየንስ። እስኪ ንገራቸው በጣም ታፈቅራታለህ እየተባልክ ነው። አንተ ማል እንደ እኔ ስንት ችግር አለብኝ እንኳን እሷን ላፈቅራት በእናትህ። ኧረ ተው ሳሚ ተው። አንተን ነው እኔ የምፈራ። እንዲሁም ለናቲ ራሱ እነግረዋለሁ እዚህ ቤት እንዳትመላለስ። ስትመላለስ ፍቅር ሊይዝ ይችላል። ከማን? ከእሷ ነው። ማን ጠግቦ ሻራ ነይ በእናትሽ ይመጣብናል ሳትቀይሪ። ሂድ አብረን ነው ብላለን እንዳትታገቱ ይልጣት ነይ እስኪ ኧረ እስከጨመር አላማረባትም ሳሚ። ወይኔ ነይ በእናትሽ ነይ እንቺ በእናትሽ ነይ ልበሽ ጨምረሽ ነይ እስኪ ብቻ
ኧረ ሳሚ እንዴት አያት? ኧረ ግን ነው ቀሚስ ተመኛት እንዴ? ሳሚ ያሰብክ ነው? ኧረ ጊዜ ምንድን ነው? ሳሚ አሁን ጠጋል እኮ ደስ ሳሚ አሁን አስተምራት አማርኛ ምናምን ነገር እሱ ሲመጣ ይልሻል ዋትስአፕ ምናምን ትበለው አይደለም መጀመሪያ የምንለው ተወልደ አሁን ያልኩን ትላለች ሲመጣ ሳምንት ሳሚ አረሳው ማሳው አይ ምንድን ነው የምትጨቃጨቁት? ምን ናችሁ ነው? አረሳግም ሰው እንደዛ ምናምን አትስራታለህ እኔ እሄዳለሁ ከፈለከው እሱ ሲመጣ ምን ትያለሽ? የኔ ፍቅር እኔ እኮ በቃ አሁን ቃላቶች እስቲ ንገራት። እኔ እኮ አላውቅም። በቃ የፍቅር ነገሮችን ትገልጽለታለሽ። ግን እሱን ነው ግን አሁን ምን ታያለሽ መሰለሽ? በጣም ነው የምወድህ ምናምን ነገር ታያለሽ። ከዛ ቀብረር ብለሽ ይሁን አይደለም እንደዚህ ታያለሽ። አሁን በቃ ስሬስ የሆነ ወንድ ልጅ እኮ የሚኮራበትን ሴት ነው የሚፈልገው። ቀብረር ብለሽ ምናምን ካልፈለክ ወጣ ይሄድልሃል ምናምን ከዚህ በኋላም ደግሞ ታያለሽ። ማርያም ምንድነው የባልጂኛ ሰሚ ከዚህ በኋላም ብቻዬን እየወጣሁ ወክ አደርጋለሁ። ሳሚ አለ ሳሚ ጋር እንሄዳለን ታያለሽ። አውቀሽ ከዛ ይቃናል። ሳሚ ምን ነው አንተ አትልም ራስ እኔማ እኔ እንትን ይለኛል። እኔ እና እሱ አንስማማም። ሳሚ አታስደብር ይበላት እኔ አለ ለምንድን ነው አንተ ለምንድን ነው ራስህ ነፃ የምታደርገው? ሳሚ ነፃ መውጣት እኮ አይደለም። በቃ አንተ አጨቃጨቁ እንዴ ምናችሁ ነው? ካንተ ያምራል። አንተ ብትናገረው ያምርባል። እኔን ግን እሱ ሲጀመር ይጣምዶኛል። ሳሚ ሁለታችንም እኮ ለሱ ውለታ ለመክፈል ነው እዚህ ድረስ የመጣ ነው። እሷም እንዳትበደል እሱም እንዳይበደል እዚህ ጋር። ስለዚህ ደግሞ ለሁለቱም በማሰብ አንተ ብትል አሪፍ ነው። አንተ ብትል ይሻላል። ለምን መሰለህ? አንደኛ ነገር እኔ ፍቅረኛ ያለኝ ይመስላል ያውቃል። ደግሞ አንተ ግን ፍቅረኛ እንዳለህ የማያውቅም አይሻልም? ኧረ ሳሚ እኔ ልሂድ በቃ። ሳሚ ልሂድ ይሻላል። የት ነው የምትሄደው? እሱም በኋላ መጥቶ ሌላ ችግር ከሚፈጠር እዚህ ቤት ውስጥ አንቺ በእርግጥ ያው በቃ እንደዚህ እንድለብሽ ነው እሱ የፈለገው። ያው ከእሱ አፍ ስለሰማ ነው እንደዚህ ባለፈው ብሎሻል። አለባበስሽ መቀየር አለበት አነጋገርሽ ምናምን ብሎሻል። ስለዚህ እንደዛ ስላለሽ ለአንቺ በማሰብ ነው እኔና እሱ እንደዚህ ልብስ ያስለበስንሽ። ካስከፋንሽም በጣም ይቅርታ። አይደብርሽም? በቃ ለሱ ነው እንደዚህ ሆነሽ የምትታየዋ። ስለዚህ እንደዚህ ሆነሽ በቃ ያው እንዳንተ አለባበስ ለብሼልሃለሁ። አነጋገሬን እንድቀይር ከፈለክ ደግሞ በሌላ ጊዜ አሻሽላለሁ። አነጋገሬ ምናምን ታሻሽላለች እኮ የተባባልነው ደግሞ ከተጨመረ አሪፍ ነው። በቃ ኧረ ሳሚ ይሄን ሀሳብ እርሳው። ምን ያደርጋል እንደዚህ አይነት ሀሳብ ሳሚ? እሱ እኮ አሁን ጸብጸብ ነው የሚለው ልጁ። እንደው እሺ ተስማምተን አልተስማማሁም ሳሚ። አንተ በኋላ አንተ ጋር የሆነ ጭቅጭቅ ከጀመርኩ ስለማታቆም ለዛ ነው አውቄ ያለፍኩት ይሄን ነገር ዝም ያልኩት። በቃ ሳሚ አሁን እኔ በቃ ልሂድ ነው። አብረን እንደዛ አውርተን መተን እሷና እሱ እንዲጓደዱ ለማድረግ እየሞከርን አንዴ የት ነው የምትሄደው? እንደዚህ ያልብሰናት ምናምን ያማን እንካ በቃ እኔ ልሂድ ነው። እሺ ይቅርታ። ወዴት ነው የምትሄድ? እንደውም ደስ የሚለኝ እንደውም ብቻቸውን ብተዋቸውና እነሱ ራሳቸው አንቺ እንደዚህ አልብሰሽናል መተው አልብሰውኛል ምናምን አትበይው። ኮፍያውን አውልቂ። ተይው አታውልቅ። ዝም በይ አውልቂ። አንቺ አታውልቅ ያስጠላልብሻል። ዝም በይ እሺ። ማን ጠግቦሽ? አንዴ ግቢ እሱን ላውራሽ። ምንድን ነው ሳሚ? ኧረ ሳሚ ይሄን ሀሳብ እርሳው ተው። እያስጨነቀኝ ነው ሳሚ። እንዴት እንደዛ የሰው ፍቅረኛ እላለሁ እኔ ትላለህ አትልም? ባጭ የሰው ፍቅረኛ ትላለህ አትልም? የሰው ፍቅረኛ አይደለም። ምንድን የተባባልነው ስንመጣ? ሳሚ በቃ እኔ መጨቃጨቅ አልፈልግም። እሺ በጣም ያስጠላኝ ወላሂ። እንዴ ምን ችግር አለው እንደዛ ብንለው? ማን ጠግቦሽ? አይ ነይ የተረገመ ልጅ ተመቸሽ? ልብስ ነይ እዚህ ጋር ይኸውልሽ። ናቲ አሁን ይመጣል። አሁን መምጫ ሰዓቱ ደርሷል አይደል? ምግብ ሰርተሻል ቤት? አሁን ሲመጣ ማለት ይኸውልሽ እኔ ያሰብኩት ነገር አለ። በቃ እኔ አንቺን እንዲወድሽ እፈልጋለሁ ናቲ። ማዘር ያለችው ደግሞ ለእኔ ቃል የገባችልኝ ነገር አለ። ናቲ አንቺን የሚያገባ ከሆነ ማደርገው ነገር አለ ብላለች። እና ደግሞ የጓደኛዬንም እኔ ጤንነቱን እፈልጋለሁ። አሁን ያለበት ሁኔታ ጥሩ ስላልሆነ ከአንቺ ጋር ተዋዶ ተጋብቶ እንዲኖር እፈልጋለሁ። ስለዚህ አንቺን እንዲወድሽ ደግሞ እኔ መጨረሻ አቅሜን እየተጠቀምኩ ስለዚህ ይኸውልሽ እሱ ሲመጣ እኔ የምለው ነገር አለ እንዳይደብርሽሽ።
እሱን ካላስደበረው በቃ ካላስደበረው አሪፍ። አሁን ቃላቶቹን ራሱ እየተለማመድሽ እሱ ነው ይሄ ዘዲን እንደሆነ እሱ እኮ እብድ ነው። በእናትሽ ማን ነው ናቲ በመንገዱ ነው። መንገድ ላይ ነበርክ እንዴ? አላማረባት። አትፍሪ እስቲ ተው በቃ። ምንድን ነው አሪፍ አያምርባት? ምን እየሆናችሁ ነው? ወደሽዋል ለማንጠጉሽ እናንተ የናቃችሁትን እኛ እያሰማመር ነው ያለን። ምንድነው የምታየው? ምንድነው የምታጮላልቀው? ነው ልቀቃት ደግሞ በእናትህ። አንቺ ማን ነው ያለበሰሽ እንደዚህ? ምንድነው አንተ የሚያበሳጭህ? ቆይ የሚያበሳጭህ አሁን ይዘዲንንም አይቼዋለሁ ሲያልፍ እዛ እነሱ ያላየሁት እንዴ? ሲጀመር አንተ የተጣለብህ ስለተነሳ ነው የደበረ ማለት የተጣለብህ ስለተነሳ ምን ችግር አለው ብትለብስ ቢያምርባትስ? የሚያናድድ ቆይ አይደለም። ሶስቱን በር ነው አንደኛ እንደዚህ ለምን ነው ይዘዲን ነበር ይዘዲን ነበር እዚህ የት እዚህ ቤት ነው ሊሰራ ነው። ልናወራ ከሷ ጋር ልናለብሳት ነው የመጣነው። ለምን ታምታክፋት? ለምንድን ነው ምንድን ነው የሚያናድድ? አንተ አይ መናደድ ምናምን ሳይሆን ልቀቃት ልጅቷን። ሲጀመር ዛሬ የምነግርህ ነገር አለ ናቲ፣ እረፍ በቃ። እኔ እሷን በቃ ለብዙ ነገር እየፈለግኳት ስለሆነ ለአንተን ማውራት አለብኝ። ቁጭ ማለት ምንም አትፍሪ። እሺ ማን ያለበስሽ አንቺ እንደዚህ እሱ ነው? ምን ሆነሽ ነው እዚህ ጋር ደግሞ? አንተ ያማል እንዴ? ምንድነው? እንዳይደብርሽ እሺ። ምንድነው የሚያማታ? አንተ ያማል እንዴ? ምን እያደረክ ነው ያለው? ምን አገባ? በነካች ባክፋት ምናምን ነጭ ሆናለች። በቃ ፊቷን አንተ የተንከባከብካት አይደለም? ነጭ ሆናለች። በቃ ምን እየሆንክ ነው አንቺ? እጅ ግቢ እንደው እጅ ግቢ። እንዳትገቢ አንቺ። እኔ ማውራሽ ነገር አለ ዛሬ። ለዛ ነው የመጣሁት። እየሆንክ ነው ያለው? ቆይ እሷን ላዋራት ነው የመጣሁት። ዝም ብለሽ አርግ ያሉሽን ታደርጋለሽ። ምን ችግር አለ እንዴ? አንተ አይደለ እንዴ ልበሽ ያልከው እኮ? እነሱ እኮ እንዴ እሱ ስላለሽ ነው እንዴ? አንቺ በቃ እንደዚህ መልበስ አለብሽ እንዴ? የከተማ ሴት መምሰል አለብሽ በቃ። ምክንያቱም ሰው እየፈለገሽ አይደለም። አየሽ አይደል? ገጠሪነትሽን እየወደዱልሽ አይደል? ጭራሽም አትሆንም እንደዛ። ይሄው እጇን ራሱ አስገብታ እንደዚህ እንትን ብላ ትሆናለች። በቃ አትፍሪ አንቺ። እሺ አንተ አትነካካት። ምን ሆነ ነው ሳሚ? በእግዚአብሔር ያማል። እኔ በስነ ስርዓት ላዋራ ነው እንደ ትልቅ ሰው እናወራ። በቃ ምነግርህ ነገር አለ እኔ በሷ ጉዳይ። ምንድነው አንተ እንዲሚያደርገኝ እንዴ? እኔ በቃ ለሷ እየተሰማኝ ያለ ስሜት አለ ናቲ። አንተ ያማል እንዴ? ልቀቃት አንቺ። ምንድነው ሰክሽ ዝም የምትይው? በቃ እኔ እየተሰማኝ ነው ለሷ። ሳሚ ምንድነው ወድጃታለሁ መሰለኝ። ሰው ቀልድ ነው እንዳያስክ። ምንድነው ቀልድ ማለት? ወድጃታለሁ ማንጠግቦሽ። አንተ ወደ ዘይት ልቀቃት ነው ማለት? ምንድነው እየሆንክ ያለው? ምንድነው አንተ የሚያናል? ልቀቀኝ። እኔና ማንጠግቦሽን ሲጀመር ማንም አይለየንም። በቃ ካሁን በኋላ አንተም ቢሆን ምን እያልሽ ነው ያለሽ? ሳክፊ ዝም እያልሽ እኮ ነው ያለሽ። አትፍሪ፣ ማንንም አትፍሪ አንቺ ያለሽ ነገር አለ አንቺ። ሳሚ ሲጀመር ብቻህን እዚህ ምን ሰራለህ? እኔ ለኔ አልደወልክልኝ ማስመጣ። እሷን ላገኛት ነው የመጣሁት። ልብስ ይዘንላት መጥተን ነው ከይዘዲኝ እና ደግሞ አንተም እንደምትመጣ ራሱ አላወቅኩም። እየነገርኩ ነው። እኔ እዚህ ስመላለስ ማንጠግቦሽን ወድጃታለሁ። በቃ ለምን አትሰማኝ? ወንበር፣ ሁለት ወንበር፣ ሶስት ወንበር አውጥተሽ እዚህ አንቺ ሰው ሳይኖር እንትን አትበላልሽ። ማንጠግቦሽ እንዴ ጓደኞችም አይደሉም? ሰው ቆይ ምን እየሆንክ ነው ያለው? ሰው ይሄ ስርዓት ልቀቃትሽ። ለምን ደግሞ ለቃት? ልቀቃት በቃ። ወድጃታለሁ እያልኩ እኮ ምን ልትሆን ነው? ምንድነው እየሆንክ ያለው? ወይ ምን እየሆንክ ነው ያለው? ምንድነው የሆንኩት? ማንጠግቦሽ እያልኩ እኔ ምንድነው ችግር አሁን? ምን እየሆንክ ነው አንተ?
ተገላገልሽ? ምን እየሆንክ ነው? ኧረ ቆይ ማለት ለምንድን ነው ድንጋይ ነሳው? እንዴት? ለምንድን ነው? ምን እያልክ ነው? ለምንድን ነው ድንጋይ? ና አናግረኝ እስኪ ድንጋዩን ጣልና። ምንድን ነው አንተ እያልክ ያለው? አንቺም ኧረ ሰው ያማል። ልቀቂኝ። ኧረ ልቀቂኝ። አይመለከትሽም። እንዴ ምን ልታረገው ነው ልጁን? ምን ልትሆን ነው? ቆይ ልቀቂው። ማን ጠግቦሽ? በእናትህ አረገኝ እንዴ ሳሚ የምርህን ነው? ምን እኔ ልትመታኝ ነው? ቆይ የምርህን ነው አንተ? ቆይ እሷን ስላቀፍኳት እኔ ልትመታኝ? ምን እያልክ ያለው ገብቶሃል? ምንድን ነው ያልኩሽ? አፈቅርሻለሁ ምናምን እያልክ ነው? አዎ አፍቅራታለሁ። አንተ እሷን አፈቅራታለሁ ምናምን የምትለው? አዎ አፈቅራታለሁ። አንቺን ጭንቅላትሽን ነው። እሺ እሱን ጣል ምን ያደርጋል? ቆይ አንተ አፈቅራታለሁ ማለት ነው ያናደረ? እና ምን እየሆንክ ነው ያለው? ነው ሳምፓ አረገኝ። አንተ ተው 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 ሲሆን ባል ተው አረገኝ